ልትድን ትወዳለህን? ዮሐንስ ወንጌል ምዕራፍ 5 ቁጥር 6። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾመ ኢየሱስ ወይም የፋሲካ ጾም በሰላም በጤና አደረሳችሁ እያልን ይህንን መልእክት ከቀርሳ ደብረ ሰላም መድኃኔዓለምና ቅድስት ኪዳነ ምሕረት ቤተክርስቲያን በልማት ምክንያት ሰው ፈርሶ ሰው ያጣው ቦታ ከአዲስ አበባ 30 ኪሎ ሜትር ወጣ ብሎ የሚገኝ ሲሆን የካቲት 29 ልዩ ጉባኤ ተዘጋጅቷል። ልትድን ትወዳለህን ተብሎ መጻጉዕ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠየቀው። ሲጠይቀውም መጻጉዕ ምንድን ነው ያለው? ሰው የለኝም ነው ያለው። አሁንም ታዲያ ኦርቶዶክሳውያን ቤተክርስቲያን ሰርተን ቤተክርስቲያን ተሰርቶ ሰው ከሌለ እንደዛው እንደ መጻጉዕ ሰው የለኝም ነው የምትለው ቤተክርስቲያን። ስለዚህ እናንተም ለቤተክርስቲያን ታስፈልጋላችሁ። የካቲት 29 ሁላችሁም ከአዲስ አበባ 30 ኪሎ ሜትር ወጣ ብሎ በሚገኘው በአባታችን በመድኃኔዓለም በጌታችን በኢየሱስ ክርስቶስ ቤተ መቅደስ ወይም ቤተክርስቲያን እንድትገኙ ስንል ይህንን መንፈሳዊ ጥሪያችንን እናስተላልፋለን። በድጋሚ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ጾመ ኢየሱስ በሰላም በጤና አደረሳችሁ። ጾሙን ለበረከት ለጽድቅ ያደርግልን። መጻጉዕን የፈወሰ እኛንም ይፈውሳል።